ናይስትልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ስንት ቀን ሆነኝ? ትንሽ ካፕል ዴይስ አክቹዋሊ ኦልሞስት ዊክሊ ሆነ ነው። ገና ነው። ኤዥያ በሰላም ገብቻለሁ። በሰላም ገባ ያላላችሁ ለአክብሮታችሁና ለጸሎታችሁ አመሰግናለሁ። እንደዛው መጠን ብዙም ከአንዳንድ ነገር ስናገር ብዙ ጊዜ ስለ አንድ ነገር ለመናገር ስፈልግ እንደምታውቁት ሰዎች ሪማይንድ ያደርጉኛል፣ ይልኩልኛል፣ አያለሁኝ እና እውነቱን እንዳወቅኩት ለፋክቱ እንዳወቅኩት እናገራለሁ። ዛሬም እንደዚሁ እዚህ ላይ እንደምታዩቸው ስለነዚህ ሁለት ሰዎች ለመናገር ወደ እናንተ ቀርቤያለሁ። መጀመሪያ ግን በዚህ ጋር ነው መጀመሪያ ይሄ በሊፍ የደርግ ወታደር የነበረ ይማረክም አይማረክም እርግጠኛ ባልሆን ዛሬ የተናገረው የጻፈውና የተናገረው ነገር አለ። ሰዎች ልከውልኝ አንብቤ በጣም ነው ብዘርግ የሆንኩት። በጣም ነው የተናደድኩት። አንዳንድ ጊዜ እናንተ ደግሞ ይሄ ነገር እንዴት እንደማያሳስባችሁ ነው። ከተናገረው ውስጥ 1 2 3 ፖይንት ብናገር የሌለውን ነገር አትፍጠሩ ብሏል። ጀነሳይድ አልተደረገም ብሏል። ይሄ ሰውዬ የሌለው ፈጠራ ነው ብሏል። ይሄ ሰውዬ መጀመሪያም እንደምታውቁት በዚህ አስቀድሞ ጀምሮ ትልቅ የትግራይ ጠላት ከሚባሉት አንዱ ይሄ ነው። ይሄ ሰውዬ ነው የትግራዮች ጠላት፣ የዛ ህብረተሰብ ብሔረሰቡ ጠላት ምን ያህል መርዝ እየረጨ እንደነበረ እንደ ጋዜጠኛ ሆኖ ዛሬ ተናግሯል። ሌላ በጣም ኮንሰርን ማድረግ ያለበት ምናልባት ይሄ ሰውዬ ሁለተኛ ከተናገረው ነገር ውስጥ ይሄ የምን 41 ጆክ ነው ብሏል። የምን 41% መሬቱ ተይዟል እየተባለ መጮህ ነው ብሏል። ይሄ ሊያሳስበንና በየው ቲክታክ ላይ ያለ ነው ምናንቧርቀው ይሄ ሊያሳስበንና ብዘርቅ ልንሆንበት ይገባል። ይሄ ሊያሳስበንና ብዘርቅ እንድንሆንበት ማለት የሚያቃጥል መሆን እንዳለበት አንድ ጀነሳይድነቱን እሱ እንኳን ቢክደው እሱና መሰለችው ቢክደው ሁልጊዜ ብሌም አድርገው እነዛ ጥለው የሄዱት የፈረጠጡት እነሱ ባይኖሩ ባይሄዱ አገራቸው ላይ ቢሆኑ ኖሮ ይሄ ሰውዬ እንደዚህ ይል ነበር ወይ ብላችሁ አእምራችሁን ውስጥ ጥያቄ ጠይቁ። ሌላው ቅድም እንደተናገርኩት ብታርፉ እረፉ፣ ባታርፉ እንደሆነ ይሄ እንትን ማለት አለብን ያለው አሁንም ማስጠንቀቂያ እየሰጠ ነው። እንደ አብይ አህመድ ዋና የሱ ስፖክማኑ ነው ማለት ይቻላል። ያለምንም ምክንያት ይህ እንዲህ ብሎ ሲናገር ዝም የሚባልበት ምክንያት ከዛ የመጣ ነው ማለት ነው። ሌላው ለእናንተ ልተው። እነዚህ ያሉት እዛ የሚሄዱት እንትኖች ናቸው፣ ትግራዋይ ናቸው፣ ከጆች አይደሉ እያላችሁ በውስጣችሁ በውጭም የምታወሩት እንዲህ ያሉበት ጊዜ በተለይ አቶ ጌታቸው ረዳ እኔ ስለ ትግራይ ነው እዚህም ብሆን ስለ ትግራይ እየጮህኩ ነው ብሏል። እንዲህ ሲል ሲያወግዘው አልሰማንም። ይህንን ካነበብኩ ወዲያ መጀመሪያ የሄድኩት አቶ ጌታቸው ረዳ ትዊተር ላይ ነው።
ፌስቡክ ላይ ጽፎ እንደሆነ ሌሎችም ጆክ ነው ብለዋል። 41% መሬት የሚባለው ነገር የለም ብለዋል። ጀነሳይድ አልተደረገም ብላ ታንጋድ ዓለሞች ስለመሰከሩለት ስለዛ ህዝብ መጨፍጨፉ ጀነሳይድ መደረጉ እግዚአብሔር ይመስገን። የውጭ ሜዲያዎች መጥተው እንደ ሲኤንኤን አይነቱ ያቺ ኦሪጂናሊ ፍሮም ሱዳን የሆነችው ህይወቷን ሳክሪፋይስ አድርጋ ላየችው ሪፖርት ላደረገችው ተመዝግበዋል። በዩሮፒያን ዩኒየን፣ ዩናይትድ ኔሽን ኢንክሉድድ ኦኤዩ አብሳንጆ አምኗል። 1.6 ሚሊዮን ሞተብን እንላለን። አብሳንጆ 600 ሺህ ሞተዋል ብለዋል። ያለ ኃጢአታቸው የተጨፈጨፉት የነዛ ደም እንደዚህ እንደሚለው በከንቱ እንደማይቀር ነው። ይሄ መታወቅ ያለበት ነገር ነው። ይህን ካልኩኝ በኋላ ስለዚህ ሰው ልናገር ከማን ጋር ፎቶግራፍ እንዳለው። ወጣት ልጅ ነው፣ የፈለገውን ማድረግ ይችላል። ነገር ግን ምን ያህል ታውቃላችሁ? ይህንን ልጅ ሬስፖንሰር አድርጎ ስቴት እንዲመጣ ያደረገው ማን ነው? ኖ ሞር ሙቭመንቶች እንደሆኑ ምን ያህላችሁ ታውቃላችሁ? ሪዝን የተወሰነ ጊዜ ጠብቄ ዛሬ እንድናገር ያደረገኝ ፋክቱ እኔ ጋር ስላለ ነው። እውነቱ እኔ ጋር ስላለ ነው። ዛሬ ብዙዎቹ ኤኖሞር ሙቭመንቶቹ ገልበጥ ብለዋል። ታንጋድ አንዳንዶቹ ስቲል አሉና እነሱ ናቸው ሬስፖንሰር ያደረጉት። አሁንም እነሱ እየተቃወሙና ይሄ ሰውዬ አንድም ሳንቲም አንሰጥም እየተባለ ለህፃኖች መድኃኒት 1.6 ነው 1.7 ኢትዮጵያውያኖች ማጆሪቲም ስሰማ እዛ በየክልል ውስጥ የሚኖሩ ተጋሪዎች ሌሎችም ኢትዮጵያውያኖች ሰብስበው ሳንቲም ለትግራይ እነዚህ የቲክታክ አንበሶች እዛች ክልል ውስጥ እዛች ክፍለ ሀገር ውስጥ የሚኖሩት ሄደው አሰባስበው ባጋለጡት ጊዜ ህዝቡ ይሄው ህዝብ ተረባርቦ ካለው ሳንቲም ሰባስቦ ይሄም ሰውዬ በሶሻል ሚዲያ የታወቀ ነውና ብዙም ፎሎ ያለው ሰው ነውና 1.6 ሚሊዮን ሲል ለመንግስት ወሰደው ብሎ አፉንም አልከፈተም። ምናልባትም የልጅነት ነው፣ ፍርሃትም ሊኖረው ይችላል። ነገር ግን ደግሞ ኦብጀክት ሲያደርግም አልታየም። ስለዚህ ዛሬም ሄዶ የሚያሰባስበው ሳንቲም ምናልባት ደግሞ ድሮም መግዣና ለነገ ያችን የትግራይን ህዝብ ያችን የቀረችውን በረሃብ የተደፋችውን ኬላ ላይ ያለችውን አሁንም ደግሞ ሌላውንም ምናልባት በእድል ምክንያት ሆኖ ገበሬውን ሌላውን ትሩንገ የሚያስገዛበት ከሆነስ አብይ አህመድ አሁን በጣም የውጭ ምንዛሬ ያጠረው ሰው ይመስለኛል። ለዚህ ነው የተላከው። አሁን በአንዳንድ ቲክታክ ተናጋሪዎች ላይ እሰማለሁ። አንዱም ደግፎ አንዶቹ ደግሞ ተቃውሞ እንደዚህ ስትረች አድርገው ፀጉር ሰነጣጥቀው እርስ በራስ ይጋጫሉ። ሳድስ ነውስ። ነገር ግን ደግሞ ይሄ ልጅ
ከሚያደርገው ይኸውና ከዚህ ሰውዬ ጋር የመጀመሪያ ባንዳ እኮ ነው ከጎኑ ያለው የመጀመሪያ አይደል እንዴ? ከአብይ አህመድ ጋር የነበረው የመጀመሪያ በጦርነቱ ጊዜ የመከላከያ ሚኒስትር የነበረ አሁን ነው በቅርብ ጊዜ ያነሱት አይደል እንዴ? ከሱ ጋር ነው ፎቶግራፍ ተነስቶ ከማን ያ ምርጫው ነው። ነገር ግን ደግሞ ይሄ ልጅ አይወቀስም ማለት ደግሞ ምን የሚሉት ነገር ነው? ቢሆንም ደግሞ የተለያየ አመለካከትን ቢኖርና አስተሳሰብ ቢኖርን ይህንን ሰውዬ ተመልከቱ። እርስ በራስ ስትፋከቹ ይሄ ሰውዬ የሚለውን ስለዚህ ሰውዬ እስቲ ይሄ ሰውዬ የተናገረው ነገር በጣም መርዝ ነው። ከመርዝም መርዝ ነው። ይሄ ሰውዬ የተናገረው ቀልድ ነው ብሏል። ጀነሳይድ መደረጉ 41% መሬት ተወስዷል፣ ቀልድ ነው ብሏል። ቢጠነቀቁ ይሻላል ብሏል። ቲክታክ ያላችሁ ይሄ ለምንድን ነው? ስለዚህ ሲወራ አልሰማሁትም፣ አላየሁም። ከሰማችሁት ተወርቷል ብላችሁ ንገሩኝ። አልሰማሁም፣ አላየሁም። ይሄ ግን ስለዚህ ልጅ ተናገር ብትሉኝ የማልቀበለው ልጅ ነው። አንድ ሰው አንድ ሳንቲም እንዲሰጠው አልፈልግም። ለምን ቢባል ባለፈው ጊዜ አይተናል። 1.6 ሚሊዮን ኬት ነው ከውጭ አይደለም፣ ዳስፖራው አይደለም የላከው። ዛሬ አንድ ዳቦ ያረረበት አንዱን ዳቦ ሁለት ዳቦ ካለው አንዱን ገዝቶ ለሌላው ይሆናል ብሎ ያካፈለ ድሃው ህዝብ፣ የኢትዮጵያው ድሃ ህዝብ ያሰባሰበውን ካዝና ውስጥ ነው የገባው። ስለዚህ አሁን ዛሬ አንዳንድ ቦታ አይቻለሁ። ፕሮስፐሪቲዎቹ ዋይት ሃውስ ተጋበዘ። ሰዋት ምን ማለት ነው? ሰዋት ምንድን ነው? ምን ማለት ነው? ሰዋት ኦባማ አጋጣሚ ሆኖ ኦባማን አንድ ወቅት ላይ ጨብጫለሁ። ዛሬ የእስራኤል ጠቅላይ ሚኒስትርን እስራኤል በሄድኩበት ጊዜ የእስራኤል ፓርላማ ላይ እጄን ጨብጫለሁ። ሰዋት ምን ይበክ? it doesn't make no difference። ሰው ቢገባ ምን ያደርጋል? ዋይት ሃውስ ተጠራ እና ሰው ተጠራ ሄደ። ተሰጥ ሌላ እንትን የሚለው የለም። ነገር ግን የመጣበትን ዓላማ አልቀበልም። የበጎ ስራ ቢሆን ከዚህ በፊት ከምን ተነስቼ ከዚህ በፊት ድሃው ኢትዮጵያዊ አሰባስቦ የሰጠውን ገንዘብ መንግስት ወስዶበታል፣ ካዝና ውስጥ አስገብቷል። አሁን ደግሞ የሚያሰባስበውን ገንዘብ ለማን ሊሰጠው ነው የሚሄደው? ድሮን ሊገዛበት፣ ትግራዩን ፋናውን
ኦሮሞ ነፃ አውጪዎችን የሚቃወሙትም ሌሎችንም ሊቀጠቅጥበት እሰት ከዛ ኮንተስት አይቶ ይፈርዳል፣ ጆሮም ተሰምቶ ይፈረዳል። ከዛ አንጻር ነው የምመለከተው። ትላንትና ወስዶ የት ነው የከተተው ያንን ሳንቲም? እንዳውም ከዚህ ከተቸገረ ህዝብ ካለው ርህራሄነቱ ወይ ዋህነቱ ያለው ካለውን ቆርሶ ምንድነው ተነስተን አካኪ ዘራፍ የምንለው? ይሄ ነው አካኪ ዘራፍ የምንልበት ምክንያት። ስለዚህ ሰውዬ አንናገርም። ጊዜ ታይም የለንም። ወይንም ደግሞ ምናልባት ቲክታክን አይሰበስበልንም። ላይፍ ገብተህ ይሄን ነው ድናውስ መደረግ ያለበት ሰው ነው። ይሄ ጀነሳይት አልተደረገም ሲል ጆክ ነው። 40% ነው መሬት የተያዘው ሲቀልድ። እነዛ አዲስ አበባ ተቀምጠው ስለ ትግራይ እናስባለን የሚለው አቶ ደረ ሂድናት ይኸው ትዊተሩ ላይ ፌስቡኩ ላይ ይህንን ሰው የድናውንስ አድርገዋል ወይ? ኖ እንዴት ተደርጎ? አንቺስ አንተ ምን የያዛችሁ? ይሄ ወረንጨላ ተነገረ ተናገረ ተብሎ ላደረገው ነገር ይጻፋችሁልኝና ያየሁት ነገር አለ። ቪዲዮ ይላካችሁልኝ። እኔ እዛ ውስጥ መግባት አልፈልግም። ነገር ግን ይህንን ልጅ አብሶሉትሊ ድናውንስ አደርገዋለሁ። በምን ባየሁት እናቱ ኢትዮጵያዊ ፕራውድ ኢትዮጵያዊ ነኝ ብላለች። ጉድ ፎር ሄር። ምን ችግር አለበት? ስለሌላው እኔ ስለ ቤተሰቡ ማላውቀው ውስጥ ገብቼ ልፈተፍትም አልፈልግም። ተባለም አልተባለም ቪዲዮን ተልኮልኝ ስለዚህ የተናገረው ወንድም ቤተሰቡን እንዳልተናገረ ያለኝ ሌላ ቪዲዮ ካለ ልስማ። ነገር ግን እኔ I denounced this kid personally especially ሪስፖንሰር አድርጎ እስካመጣ በኋላ ካወቅኩኝ በኋላ ፋክቱ እኔ ጋር ካለ ከያዝኩኝ በኋላ እውነት ካለ ድረስ እውነት ከሆነ በሌላው ነገር በሚያደርገው ነገር look, it's good for him. He's a popular, whatever he does, absolutely good for him. But ይህንን መንግስት ወክሎ ወደ ልመና ሲገባ absolutely I just denounce it. ከምን ተነስተህ ልድገመው እና በዚህ ልጨርሰው? ከምን በተነስተህ እንዲህ ያደረግ የምትለው ከሆነ ወይ የምትጠይቀኝ ከሆነ ከድሃ ኢትዮጵያውያኖች የሰበሰበው 1.6 ሚሊዮን ኢትዮጵያ ካዝና ውስጥ ነው የገባው። ለዛች ለትግራይ ክልል ላይ ለተራበችው ነፍሳቸውን የማርና ፎቶግራፋቸው የወጣ እኛ ሴትዮ ሞቱ አሉ። በጣም ነው አንጀቴን የበላኝ። ለዛ የሚሄደው ገንዘብ ያ መንግስትም አላከውም። የት ምናልባት የድሮ መግዣ አድርጎት ይሆናል። አሁንም ደግሞ ለሆስፒታል ህፃን ብላ እያለ የሚመጣበትን ነገር አልቀበልም። ምናክናት ትናንትና ያየሁትን ነገር ነውና ያላማረውን ነገር ሲያደርግ ትናንት አይቼ ዛሬ በምን እንትን ነው ይሄንን
መደግፈው። I don't care እኔ የሶሻል እንትንነቱ አይደለም። Seriously, I don't care less. He has 1.6 or 6 million follower ቢኖረው ያደለም ፖይንቱ። ባለችኝ ፖልፒት እንዲህ አይነቱን ያንን ያ መንግስት ዛሬ አጥሮት እጅ አጥሮት የመሳሪያ የሚገዛበት አጥሮ የሚጠፋበትን መንገድ የሚያሳጥርልን ከሆነ ያ ነው ዓላማዬ። እንደዚህ አይነቱን ነው ለማውገዝ ቀንና ሌሊት መነሳት ያለብን። ይሄንን ነው እየተባለ የሚያሳዝን በጣም ሲሪየስሊ የሚያሳዝን ነገር ነው። ሰምቼዋለሁ ደግማችሁ አትላኩልኝ። የራሴ ኦፒኒየን አለኝ። ነገር ግን ልድገመው፣ ታይሙን አጥፉ። ለዚህ ድናውንስ አድርጉ። ይሄንን ሰው በአንድ ላይ ተሰብሰን ሪቢውክ ማድረግ አለብን። ይህም የሚያደርገውን ሳዩት ያላማረ ሲበሉት ያቀራል የሚል ነው። የተሰጠውን ገንዘብ አስረክባለው። ምን ያድርግ? አስረከበ። አሁንም እንደዛ ነው እኮ የሚያደርገው። ዛሬ በምን ይሻላል ከትላንትናው? ቲንክ አባውት ኢት። እንግዲህ እግዚአብሔር ከእናንተ ጋር ይሁን። እስከሌላው እስከምንገናኝ በርቱ። ሼር አድርጉት፣ ኮፒ ሊንክ አድርጉት። የምነግራችሁ ነገር እውነት ነው። በጣም እንትን አይልም፣ ይዞታል። እና ሼር ኮፒ ሊንክ አድርጉልኝ እና በርቱ። እግዚአብሔር ከእናንተ ጋር ይሁን።